እንድታደርግልኝ አልመጣሁም ግን እኮ አሁን እናትሽን ጥሩነት ተረድቻለሁ አባዬ እውነቱን ልንገርህ ምንድነው እውነቱ አንዬ ከዛ ቤት ለመውጣት ሰበብ ነበር ስፈልግ የነበረው ለምን አንዬ እኔ እዛ ቤት ከገባሁ ጀምሮ ምንም ሰላም የሚባል ነገር ተሰምቶኝ አያውቅም ምን ሆነሽ የሆነ ችግር ተፈጠረ ሌላ ችግር ይፈጠራል መቼ ምንም አይነት ችግር ቢፈጠር እኮ ከኔ ህመም አይበልጥ አባዬ ያንተ ህመም እኮ ቀላል ችግር ነው አይምሮን ሰብስቤ አንድ ነገር ማድረግ እችላለሁ እዛ ቤት ያለው ችግር ግን አባዬ ከቀን ወደ ቀን እየጨመረ ነው የሚመጣው ምንም ነገር ላደርገው አልቻልኩም አይ አንቺ አሁን እንደዚህ ምትይኝ ባንቺ ቤት በቃ እኔ እንዳይከፋኝ ማድረግሽ ነው አባዬ እንደሱ አይደለም አንማፈለም ምንድነው አንዬ አባዬ የኔ ሰላም እኮ አንተቅፍም ካንተ ቅፍ ስለወጣው እኮ ነው ሰላም ይራቀኝ ታዲያ ግን እኮ እነሱ ቤተሰቦችሽ ናቸው አባዬ ይሆና ታዲያ እኔ ከነሱ ጋር ለመግባባት እኮ ውስጤ ሰላም ሆነ እያየ አይደል እንደ ታሰር ጋር ሰላም እንዳጣው አንዬ ታውቂያለሽ አንቺ እኔ ጋር መኖርሽን በፍጹም ጠልቼሻለሁ ግን ደግሞ ወላጆችሽ እንዳይከፉ አታስብ አባዬ ሁሉም ነገር አልቋል አሁን ካንተ ጋር የምኖርበት ሰበብ አግኝቻለሁ ምንም ነገር አታስብ ይሁን ወጭሽ ይፈልጉሻል ያልኩሽ ለዚህ እናት አይደለች ምን ታደርግ ምናሴ ይሄን ያህል ማልቀስ አይጠበቅባት እኮ ልታገኘኝ ትችላለች ያለውበት አይጠፋት እንደሱ አይደለም ነገሩ እና ታዲያ ምንድነው አክስታችን ባዩሽ ሞታለች ምን ሀንዬ ጉዶነናል ምን ሆና ሞተች እሱ ማንም አልገባኝም ወይ የሰው ልጅ ስንባል ለዚቹ የዶሮ አቅማችን ነው ምንፍጨረጨረው እማዬ የምታለቅሰው በሷ ሞት ነው ለክሱ ቢልሽ ለክሱ እንዳይመስልሽ ይሄው ከትናንትና ማታ ጀምሮ እያለቀሰች ነው ወይኔ ጉዴ አባዬ እማዬን ሄጄ ማየት አለብኝ እኮ ቀስበያ ወይኔ ጉዴ አባዬ ኧረ ሀንዬ ቆይ ረጋጊ ራሴቱ ወዴት ሀንዬ ተረጋጊ አቤት 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 ሰው ስንባል ይሄው እንግዲህ ለዚች ነው ይሄ ሁሉ ችግር ይሄ ሁሉ መከራ መፍጠር ይቅር በለኝ አሟሟቴን ያሳምርልኝ እንዲህ በከንቱ ድፍት ከማድረግ አይደለም ጌታዬ ሀና ወደ ቤቷ ተመልሳለች በዚህ ደስ ያላችሁ ካላችሁ ቪዲዮ ላይክ በማድረግ ጀምሩት ሀና ከዚህ በኋላ ለሎናዊ ስትነግረው እስከዛሬ ድረስ ፈልግ የነበረው ምክንያት ነው ከዛ ቤት ለመውጣት አባዬ እኔ ካንተ ጋር ነው መኖር የምፈልገው እዚህ ቤት የነበረው ፍቅርና እዛ ያለው አንድ አይነት አይደለም እዚህ ሁሌም ሰላማችንን አግኝተን ነበር አንድ ላይ ምን ኖሮ እዛ ቤት ስኖር ግን አንዱ ችግር እያለ እስካሁን ድረስ ደግሞ ብዙ ችግሮች ተፈጥረውብናል እኔ እዛ መሆን አልፈልግም ካንተ ጋር እንድኖር ድጋሚ ፍቀድልኝ ትለዋለች ኖላዊዬን ከሰማ በኋላ ግን ባንዴ ውሳኔ ማስተላለፉን አልፈለገም በዛ ላይ እዛ ያና እናት ሜላት ክፉኛ ተጎርታለች አብሮ አደጓ ባዩሽ በመሞቷ በጣም ያዘነች ሲሆን እስካሁን ድረስ ግን እሷ ላይ ያላትን ነገር ጥርጣሬ ያደረባትም ያስፈራራቻትም ስንት ነገር ለማድረግ እየሞከረች ባለችበት ሰዓት ላይ ሳታስበው ሞቷ ሲነገራት በጣም ደነገጠች ሜላት እዛ ቤት ውስጥ ብቸኛ በባዩሽ ያዘነችው እሷ ብቻ ነበረች ነገሮች ሁሉ እሷ ጋር ከባድ ናቸው ሌሎቹ እሷን ብዙ ነገር ለማለት ቢፈልጉም ግን እሷ ከአብሮ አደጌ ጋር ምን ያህል ጊዜ እንዳሳለፍኩ እናንተ የምታውቁት ነገር የለም ስለዚህ መሐላችን ባትገቡ ጥሩ ነው ትላለች ሀና እዛ ኖላዊ ቤት ሆና ነበር የሰማችው ታዲያ እዛ ቤት ውስጥ ወንድሟ መጥቶ ሲነግራት ሜላት ክፉኛ እያለቀሰች ነው ሌሊቱ ሙሉ ስታለቅስ ነበር ተብሎ ሲነገራት ድጋሚ ወደዛ ቤት ውስጥ እየሮጠች ሄደች እሷ እንዳለችውም ለሎናዊ ስትነግረው እንደነበረም ከአንዱ ችግር ሲያልቅ ወደ አንዱ ችግር ይዘዋወራል ብለው ነበር ይህም አንዱ የተፈጠረው ነገር ነው በዛ ላይ ሜላትን ደግሞ ፖሊሶቹ በዋነኛነት የጠረጠሯት እሷን ነው አሁን ላይ እሷን የሚፈልጓት በጥርጣሬ ሳይሆን ትክክለኛ ገዳይ ናት ብሎ ስላሰቡ እሷን ለመያዝ ወደ ቦታው እየቀኑ ነው ነገር ግን መልሶ የገባው ነገሩ ሜላትን ቶሎ በጊዜ መደበቅ እንዳለባቸው ለሃና ተነግሯታል ሃና አሁን ላይ ሜላትን ቶሎ አግባብታ መደበቅ ይኖርባታል
ነገሮች እስኪጣሩ ድረስና እሷ እንዳልገደለቻት እስኪታወቅላት ድረስ አሊያም ደግሞ ሜላት በጊዜ ከመጡባት ፖሊሶች እሷን ያስሯታል። መጀመሪያውኑ ስታስፈራሪያት ነበረ። እሷም ቢሆን ባዩሽ መታ ፖሊስ ጣቢያ እስክታመለክት ድረስ ይህን ስታስፈራሪያት እንደነበረ ስለሰማን አሁን ላይ የምንጠረጥረው አንቺን ብቻ ነው ብለው ያስሯታል። ሌላው ተምቹ ወዲያውኑ ታስሮ ቢሆንም ግን ከእስር ቤት ከተፈታ በኋላ ከጓደኛውና ከአብሮ አደጉ ከሆነው ከአስር ጋር ተገናኝቷል። አስር ምን ያህል እንደናፈቀው ሲነግረው ነበረ። አስር ለምንድነው ተምቹ ይህን ያህል ጊዜ ጠፍተ በዛው የቀረኸው? ምን ያህል ጨካኝ እንደሆንክ አሁን አይቻለሁ። እኔ እንኳን ስላንተ ሳስብና ሳፈላልገህ ነበር። አንተ ግን ከተደበቅበት መውጣት አልቻልክም። ይሄ ደግሞ የሚያሳየው ብዙም አትወደኝም ማለት ነው ብሎ ነበር የነገረው። ተምቹ ግን በዛ መልኩ አይደለም የተረዳው። እኔ መያዝ አልፈልግም፣ በዛ ላይ ከእርግብ ጋር ስለታየው ፖሊሶች ያስሩኛል ብዬ ስለምፈራ ነው የተደበቅኩት ይሏል። አሁን ግን ነገሩ ነፃ ሆኖላቸዋል። የባዩሽንም ሞት ከሰሙ በኋላ ምንም ብዙም እንዳልተደሰቱና ምንም እንዳልመሰላቸውም አሳይተዋል። ምክንያቱም እሷ ነበረች ዋና ጠላታቸው። እርግብ ደግሞ በዚህ ሰዓት አሁንም ቢሆን ጥያቄ ውስጥ ገብታለች። እርግብ ከዚህ በኋላ ታስፈልጋለች ወይንስ እዛው በጠፋችበት የምትቀር ይመስላችኋል? እርግብ ከተደበቀችበት ምናልባት ልትወጣ ትችላለች ሙሉ ለሙሉ ነፃ ነኝ ብላ የምታስብ ከሆነ። ነገር ግን አሁንም ቢሆን ማንም የሚቀበላት አይኖርም። የሜላት ቤተሰብም ቢሆን እነሱ ስራ አብራ ሆነ ምን ያህል ጊዜያቸውን እንዳቃጠለችና ተንኮል ስትሰራ እንደነበረም ያስታውቃል። ስለዚህ በእነ ሜላት ቤተሰብ እርግብን የሚቀበሉበት ምንም አይነት አማራጭ አይኖራቸውም። ሌላው የሃናና የኖላዊ ጉዳይ እንግዲህ በምን መልኩ ታዩታላችሁ? ሃና ወደ ቤቷ መመለሷ ጥሩ ነው ብላችሁ ታስባላችሁ ወይንስ እዛው የሜላት ቤተሰብ ጋር ነው አብራ መቆየት የሚኖርባት? ኖላዊ ግራ የገባው ልጄን መመለስ ይፈልጋል፣ ነገር ግን አሁን ላይ ለራሴ ጥቅም ብዬ ወደዚህ ቤት መመለስ አይኖርብኝም። እሷ ቤተሰቦቿ ጋር ነው መሆን ያለባት። ምናልባት እኮ ወደ እኔ የምትመለስ ከሆነ ያው እነ ሜላት ቤተሰቦቿም ሊያኮርፉብኝ ይችላሉ። ስለዚህ ወደ እኔ መምጣት አይኖርባትም ብሎ ነው የሚያስበው። እናንተስ ምን ትሉ ይሆን? በሌላኛው መንገድ ያው ሜላት አሁን ላይ ሀዘን ላይ ብትሆንም ግን በዛውም የምትቀጥል አይደለችም። ሜላት ወደ ራሷ ስትመለስ የሃናን ጉዳይ የምታስብበት ይሆናል። ሃና እዛው ቤት ውስጥ እንዳለች ያው አኩርፋ ወደ ኖላዊ ቤት የተመለሰችው በተምቹ በመታሰሩ ምክንያትና በወንድሟ በጣም በማዘን ነበረ። ታዲያ ወንድሟ ተምቹን ካሳሰረው በኋላ እዚህ ቤት ውስጥ ምንም አይነት ነገር አይቀረኝም ብላ ነበረ ከዛ ቤት ለመጨረሻ ጊዜ ወጥታ ኖላዊ ጋር አብራ መኖር የጀመረችው። ከዛም በኋላ ግን እስካሁን ድረስ ወደ ቤቷ አልተመለሰችም ብለው ነው የሚያስቡት። ሁሉም ሰው እሷን ይፈልጋታል። መጀመሪያውኑም ቢሆን አስከፍተዋት እንጂ ይቅርታ ከተቀበሏት በኋላ ወይንም እነሱ ሃናን ይቅርታ ካደረጉላት ያው ወደ ቤትሽ ተመለሺ ማለቷቸው የማይቀር ነገር ነው። መሀል ላይ ሃና የራሷን የውስጧን የተናገረችው ነገር ነበረ። እኔ ከዛ ቤት ውስጥ ለመውጣት ሰበብ እንጂ ስፈልግ የነበረው መጀመሪያም ቢሆን እዛ ቤት ውስጥ መቀመጥ ብዙም አልፈለግኩም። እዛ ቤት ውስጥ ብዙ ችግር አለ። ከአንተ ጋር የነበርኩ ጊዜ ግን በደስታና ሁሉንም ነገር አንድ ላይ ስለምናሳልፍ ያኔ ደስተኛ ነበርኩኝ። ለእኔ ለህይወቴ የሚሻለው እዚህ መሆኔ ነው ብላለች። እናንተ ስለሷ ምን ታስባላችሁ? በስተመጨረሻም ከባዩሽ በላይ ያሉትን ሰዎች እናንሳ። ታዲያ ባዩሽን ያስገደላትን ሰውዬ በደንብ ታውቁታላችሁ። የአንድ የመስሪያ ቤት መሪ ነው። መስሪያ ቤቱም ከሜላት መስሪያ ቤት ጋር ተመሳሳይ ሆኖ ውድድር ላይ ናቸው። በዚህ ሁኔታ ላይ ሜላትን ተቀናቃኝ ነው የሚያደርጋት። ባዩሽን ካስወገደ በኋላ አርፎ የሚቀመጥ እንዳይመስላችሁ። አሁን ላይ ዋነኛ ጠላቱ የሆነችው ሜላት ስለሆነች የሜላትን መስሪያ ቤት በምን መልኩ መጣል እንዳለበት ነው ሀሳብ ውስጥ የሚገባው። በዚህ ሁኔታ ላይ ምን ያህል ገንዘብ እንዳለውና ምን ማድረግ እንደሚችል በባዩሽ አሳይቷል። ባዩሽ ድራማው ላይ በጣም የምትፈራና ብዙዎቹ በጭካኔዋ የሚፈሯት ሰው ሆና ተገኝታ ነበረ። ነገር ግን ከሷ የባሰው አውሬ ይሄ ሰውዬ ነበረ። ይሄ ሰውዬ ታዲያ አሁን ላይ በዛ መስሪያ ቤት ላይ በምን መልኩ ማበላሸት እንዳለበት ራሱ ስራውን የሚቀጥል ነው የሚሆነው። ስለዚህ ሜላት አሁንም ቢሆን አደጋ ውስጥ ናት። ከታሰረችም በዚህ በኩል ከሰውየው ለጊዜው ብታመልጥም ግን እዛ እስር ቤት እስካለች ድረስ ቤተሰቦቿ በጣም ነው የሚያዝኑት። በዚህ ሁኔታ ላይ እንግዲህ የባዩሽ ሁኔታ ምንም አሁንም የቋጨ ነገር እንዳይመስላችሁ። ያው ይሄ ሰውዬ ባዩሽ የጀመረችውን ነገር መጨረስ እንዳለበት ለራሱ ቃል የሚገባ ይሆናል። ከዛም በኋላ አሁንም ቢሆን ውድድሩን የሚያደርግ ነው የሚሆነው። ሃና በዚህ በኩል
ወደ ኖላዊ መመለስ ይኖርባታል። እሷ ላይ ምንም ነገር እንዳይደርስ ለማለት ሲፈለግ የሜላት ቤተሰቦች መጀመሪያውኑ ጠላት ስለነበራቸው ጠላታቸውን ማሸነፍ ባለባቸው ሰዓት ማሸነፍ ይኖርባቸዋል። በምን መልኩ? ፖሊሶቹ ግን አሁን ላይ ፊታቸውን ያነጣጠሩት ሜላት ላይ ነው። ሜላት ባዩሽን ገላለች ብለው ሜላት ራሷን ንጹህ ለማድረግ ስትል ይህንን ነገር አሁንም ኬዙም ቢሆን ራሷ መቀጠል ይኖርባታል። ማን አደረገው? ከባዩሽ ጀርባ ማን ነበረ? ከዚህ በፊትስ ማን አስፈራርቷታል? ይህን ሁሉ የምታውቀው ከርግብ ጋር አንድ ቀን አንድ ቤት ውስጥ ሲኖሩ የነበረችዋ ልጅ ያን ሁሉ ቀርጻ አስቀምጣለች። ሜላት ስትታሰር ያው እቺ ልጅ የምትሰማ ከሆነና የሜላትን ውለታ አንድም እንኳን ማትረሳ ከሆነች ያንን ቪዲዮ ወስዳ ለዛ ለፖሊስ ጣቢያ ካስረከበች ማን እንደገደላት በትክክል ይታወቃል። ከዛም በኋላ ግን ልጅቷ የምትፈራ ከሆነና ምናልባት ይህንን መረጃ ለፖሊሶች ከሰጠው ጥቃቱ ሙሉ ለሙሉ እኔ ላይ ይሆናል ብላ የምታስብ ከሆነ መረጃውን ሳትሰጣቸው ደብቃ የምታቆይ ይሆናል። ነገር ሜላት መታሰሯን ከሰማች መልሳ ሄዳ ያንን መረጃ ትሰጣቸው ይሆን? ይህም ቀጣዩ ክፍል ላይ አብረን የምናየው ይሆናል። በዚሁ አይነት አቀራረብ እንዲቀርብላችሁና ቀደም ያሉትን ክፍሎች ወዲያውኑ ለማግኘት ይህንን ቻናል ሰብስክራይብ ማድረጋችሁን አትርሱ። ወዲያው ሙሉ ክፍሉ እንደተለቀቀ እኔ ቀደም ብዬ ለእናንተ ኮሚኒቲ ፖስት ላይ ስለምለቅላችሁ ቻናሉን ሰብስክራይብ በማድረግ የደውል ምልክቷን በመጫን ከኛ ጋር ሆኑ። ሌላው በዚሁ አጋጣሚ የግል ስራዬን ላስተዋውቃችሁ። እናንተ ከውጭ መሆናችሁ እዚህ ዘመዶቻችሁን ወደ ውጭ መላክ የምትፈልጉ በህጋዊ መልኩ እኔን ማማከር ትችላላችሁ። በቁጥር 0922905541 ላይ በዋትስአፕ በኢሞ እና በቴሌግራም ማናገር ትችላላችሁ። መልካም ጊዜ።